باصع مستتحزت ابو احيزوانا بسمصيو دستا ملس بلن ነው እናስብ በተረፈ ሌላ መጨምረው ነገር የለም ፈጣሪ ይርዳን ነው የምለው شوينش حفتين بزح ጊዜ ለሊና ሲና ኪና አዲኸ ሁሉ ጊዜ ህደለክ ያ كريكس ተስፋ ገበር سلام كم يتغنو جايز كافي لين لو ما عند غاب حدش فيديو تميسنا الله لو ما عند فيديو نايلو ما عند رسنا كرو فريز بلايو فريز بلوغ أني زا فيديو زي حجز نزن حجي أب فيديو نرين حجز نخد كونه نزا فيديو زي أسر حزر لغو مالت لازم جمرات أقات إيمون زلو نسمعه شيبو كافيري شدقنش بابا ولقيتها هايلو ስለዚህ ክልተ ቪዲዮ ክንሪና ማለት እዩ መጀመሪያ ናይዞም ትሪዎም ዘለኹም አደን ወደን እዮም ዚኦም አዱ ያ ማለት እዩ ስለዚህ መጀመሪያ ናይዞም ክንሪና ኣብ ካልእታ ኻኒ ኤርትራዊት ካላ ናታኻ ክንሪና ማለት እዩ መልካም ሙስካውን ካስተናገርናቸው እንግዶቻችን በጣም ቅርቡ ሰዓት የናንተ ይመስለናል አንድ አመት አልሞላውም እና እንዴት ነው ምንድነው የተፈጠረው ምንም የተፈጠረ ነገር የለም በወቅቱ ጠዋት ስራ ብሎ ወጣ የት አካባቢ ነው የምትኖሩት? ቄራ ወደ ሳር ቤት ወረድ ብሎ እዚህ ኦሮሚያ አካባቢ እሺ ዮናስ ኃይሉ ስለዚህ ዘናደዚን ዮናስ ኃይሉ ዝተባሃለ ወደን ምድላይን መጽየን ዘለዋ ማለት እዩ ወደን ጠፊውን ቅድመ ዓመት ዘይገብር ወደን ስለዝጠፈን ምድላይን መጽየን ዘለዋ ኃይሉ እሺ ከስራው ቆይቶ እኔ የለሁም ነበር ትንሽ አነጋገሩ ጥሩ አይደለም ከሌላ ጊዜ ወትሮ ለቤተለየ ለብቻው ያወራል ብሎ ጓደኞቹ ይዘውት መጥቶ ቤት ይተኛ ይረፍ ብለው ወጡ ስራ ቦታ ላይ ነበር ያለው የት ነበር የሚሰራው ፊት ተቀጥሮ ነበር ጋራጅ መካኒክ ነው እሺ ይሰራ ነበር ስለዚህ ወደን መካኒክ ኮይኑ ተቆጽሮ ይሰርሕ ነይሩ ሓደ እዋን ግን መሳርሕቱ ወይ ካዕርክቱ ማለት እዩ ሓሚሙ ብምባል ወይ ካተጸልይዎ አሎሞ ቁርብ ይዕርፍ ብምባል ሒዞሞ መጽዮም ማለት እዩ ካብቱ ሁሉ ጊዜ ዝገብሮ ነበረ ዝተፈለ ወይ ካኒ በይኑ ክዕልል ስለዝርአይዎም ሒዞሞ መጽዮም ትብላላ ደሞ እስቲ ለራሴ ብሎ ወጥቶ እየተሯሯጠ ይሰራ ነበር ለብቻው በየመንገድም እየፈታ ይሰራ ነበር መካኒክ ነው አሁን ሲሰራው ቆይቶ ጠዋት ወጣ ከዛ ለሌት ከወትሮ ሌላ ለብቻው ያወራል ትክክል አይደለም ብቻው ይናገራልም በውሃ ላይ ምናምንም እንዲህ የተንበራጨቀ ነው ምናምን ብለው አመጡት አለ አላየሁም ባይ እንኳን ምንም አልሆነም አይዞት ስለዚህ ዝቅድም ካርሶ ጋር ነው የሚኖረው እሱ ብቻ ነው ያለ ሁሉም ወጥቷል ስለዚህ ዮናስ ማለት እዩ ቅድም መጥፍኡ ዝነበረ መዓልታቴን ዝነግራ ዘለዋ ስለዚህ ካብቲ ቅድም ሕጂ ዝነበሮ ዝተፈለየ ነገር ክገብር ጀሚሩ ወይ በይኑ ክዕልል ጀሚሩ በይኑ ክኸይድ ማይ ኣብ ጎደና ማይ ክሕዝ ገለ ጀሚሩ ማለት እዩ ስለዚህ በይኑ ክዕልል ቆም ዝረአይዎ ዕሩኽቱ ሒዞሞ መጽዮም ይዕርፍ እንዳበሉ ሒዞሞ መጹ ነይሮም ምባልያት ነግር ዘላ ጥርሻ ልጅ ሆኖ አስገብቶ አስተኝተውት ወጡ ጓደኞቹ ቤት ልጅ ነበረች እኔ ምን ሆንኩኝ ምንም አልሆንኩም መጣሁ ብለዋት ወጣ በቃ በዛው ቀረ እኔም ደብቀውብኝ አንድ ሳምንት አክል አቆዩኝ ኮሚቴ ደስል ዕሩኽቱ መሳርሕቱ ሒዞሞ ምስ መጹ ደቂሱ ነይሩ ኣዕሪፉ ነይሩ ድሓር ቁርብ ጽንሒሉ ግን ኣገዛሰብ ነይሩ ማለት እዩ ስለዚህ መጽ ወልሓንቲ ኮንኩን እኮ እንዳበለ ወጪ ካብ ገዛ ማለት እዩ ካብኡ ምስ ጠፍአ ድሕሪኡ ግን አይተመልሰን ክሳብ ሕጂ ጠፊኢሉ ያ ትብል ደላ ስራ ፊልድ ወጥቶ ነው ወንድሙ ልኮት ነገራጭ ወደ ክፍለ ሀገር ልኮት ነው ስራ በስቶበት ፊልድ ወጣል በቃ እኔ እየጠበቅኩኝ ቆየሁ በኋላ አንዱና ፋል ያገኝ እንደዚህ እንዳለ ለስራ ፈልጎት ነበር አምትሪው ወዘለው እኛ እንደዚህ አፋልጉኝ ለማለት አንቺን ፈራን አሉኝ እኔና አትፍሩኝ እዚህ ስለ ትሪው ወዘለኹም ዮናስ ዝሕጂ ጠፊ ዘሎ ማለት እዩ የስራ እንጂ ብቻ አርኩና ከዛል ቻልኩ እነሱም አላገኙትም እሱም የውሃ ሽታ ሆኖ ቀረ እኔም ግራ ገባኝ ቀንም አይመሽልኝ ለሊትም አይነጋልኝ እንዲሁ ቁጭ ብየነሱንም ማሰቃያቸው አደ መጀመሪያ ምስጠፈ አይፈለጠትን ኔራ ሳምንታት ዝኸውን አይፈለጠትን ኔራ ተላኢ ሁሉ በስራሕ ገለገለ እዮም ዝብሏ ነይሮም ዳሓር ግን ደልዮም ሳንዎ ግን ከምዚ ነገር ወያ ተዛረብ ዘላ ነው ብታይ በእውነት ያሳዝንች ማክሰኞ ማታ ከውጭ ገባና እኔ እንደዚህ ፍራሽ ነኝ እናቴ አይዞሽ
እስካሁን ያላስደሰትኩሽ እኔ ብቻ ነኝ። ካሁን በኋላ ላስደስትሽ ነው። ጠብቂ፣ እኔ ነኝ ማስደስትሽ። ከሰሞኑ ከቅርብ ቀን ጀምሮ ያስደስትሻለሁ፣ አይዞሽ እናቴ ብሎ ቁጭ ብሎ እንደዚህ አሻሽቶ ስሞኝ ተነስቶ ወጣ። ይቀዘቅዛል። ቅድሚ መጥፎ መዓልቲ ኣትነግር ዘላ ቅድሚ መጥፎ መዓልቲ ሲ ኣደይ ኣነ ጥራይ ዘይሕጎስኩኺ ኣነ ካብ ዝቐረብ እዋን ክሕጉሰኪ ብምባል ነዲኡ እንዳሓቆፈኹ ምብላ ነይሩ ኣትብ ዘላ ማለት እዩ። ኣክቹዋሊ ሕሳስ ልደ ናይቲ ገዛ እዩ 6 እዮም ዘለዎ ሕሳስ ልደ ናይቲ ገዛ እዩ። ስለዚ ኣነ ጥራይ ዘይሕጎስኩኺ ኣብ ቀረብ እዋን ከዓ ክሕጉሰኪ እንዳበለስ ይሓቁፈኒ ነይሩ ቅድሚ መጥፎ መዓልቲ ኣትብል ዘላ ውልህ ቤት እየሰራን ነበረ። ቀሰቅስ ጋር የሆነ ነገር ይደርቡልህ መኝታ ስለው እባክሽ እኔ ወንድ ልጅ አይደለሁ ለኔ አታስቢ ለራስሽ ብቻ እንዳይበርድሽ አለኝ። ከዛ በቃ አምነኝም አላምነውም ነበረ። እኔ ግን በጤና ቢሆን አይጨክንም፣ በጤና ባይሆን ነው እስካሁን በጤናው ይሆናል ነበረ። እንዲህም መሆኑ የዛለት እንዲህ መሆኑም ደብቀውብኛል። በቅርብ ነው የሰማሁት። ይሄ ከሰማሁ በኋላ ነው እነሱ ጋድርሶኝ እንጂ አልቀመጥም ያስቸግርኳቸው። እዚ በህይወቱ እንደህራልዩ ብትዕኑ እንደህራልዩ አይጨክነለይን ያትብል ደላዲዩ ማለት ካላይካ ሐውስ ተዛረቦ ኻንሽ ይስማዕ። ስድስተኛው ልጅ ዮናስ ነው። ያው በጣም ተግባቢ ከሰፈርም ከተለያየ በጣም ተግባቢ ነው። ራሱን የሚጎዳ እንጂ ሰው የሚጎዳ ሰው አይደለም እና የሆነ ሰው የሆነ ነገር ያደርስበታል የሚል ቅንጣት ያህል ጥርጣሬ የለኝም። ወይ የጤና ችግር ኖሮበት ሊሆን ይችላል እንጂ እንደዛ ብዬ ነው እንጂ ማስበው ሌላ ነገር ይኖራል ብዬ ምን ነገር የለኝም። ሻድሻይ ሓውን ኣይ ወይ ካኒ ሕሳስ ልደናይቲ ገዛ እዩ ዝብዘሎ ጽልእለዎ ምስ ገዛወቲ ይኹን ምስ ካልእ ሰብ ኣይብልኒ ምክንያቱ ብኩሉ ሰብ ፍቱው ነይሩ ወይ ካብ ምስ ኩሉ ዝረዳእ ሰብ ነይሩ ብዝኾነ ይኹን ሰብ መጉዳእቲ ወርዴ ኣይብልኒ ሓይሙ ተዘይኮይኑ እዩ ዝብዘሎ። ይበልጥ ደግሞ ከሷ ጋር ትልቅ ግንኙነት ስለነበረው አሁን የከበረን ነገር እሱ ነው። አባታችን በቅርብ ነው የሞተው 2 ዓመት ምናምን የሞተው። ትንሽ እሷንም አሁን ልናጣት ያው የተለያየ ያው የሚሰማ ነገር አለ። እንዲህ አይነት ነገሮች አሉ። ስለዚህ ገና ወጣት ነው፣ 27 ዓመቱ ነው። ሰምዖ ጽናሕኩም ካ 27 ዓመቱ እዩ። ኣዝዩ ንእሽተይ እዩ። ስለዚ ተሓውዝ ብሎ ዘሎ ቀንዲ ዘተሓሳስበና ዘሎ ኣብ ዝቕረብ እዋን ቅድሚ 2 ዓመት ኣቢሉ እዩ ኣቦና ሞይቱ። ስለዚ ንዓኣሲ ንኸይንስእናሲ ንፈራሕ ኣለና እዩ ዝብል ዘሎ ማለት እዩ። ሱኻ ነው የሚሄድበትን ቦታ የሆነ ፊድባክ ምናምን ጠይቀን ነበረ። ሌሊት ነው የሚገባው። መስራት ነው፣ ስራ ጎበዝ ነው። ስራ ጎበዝ ነው። ራሱን ነው እንጂ የሚጎዳው እንደዚህ እንትን የሚል ሰው አይደለም። እንዲህ አይነት ነገር ነው የምንሰማው የነበረው። እና በጤና ካለ ዮናስ መቼስ ሁሉም ቤተሰብ ሁሉ ናፍቆታል። ደስታችን ሁሉ ጠፍቷል። ከትልቅ ደስታ ላይ ሁሉ አንተ ፊት ለፊታችን ትመጣለህ እና በተቻለ መጠን ስለ እግዚአብሔር ብለህ እናታችንን ደስታው መልስላት፣ የቤተሰቡን ደስታ መልስ ብለን ነው እናስበው። ሌላ መጨምረው ነገር የለም። ፈጣሪ ይርዳን ነው የምለው። ከም ሰምዖ ዘለኹም ሓው ብድሕረኻ ሓጎስ ናይ ገዛና ጠፊ እዩ ብምባል ንኽምለሶ እዩ ዝምሕፀን ዘሎ። አፍለፍቼ ከጅብ ጋር ሂጄ እንጨት ተሸክሜ ገበያ እንጀራ ጋግሬ በህይወቴ ስንቱን ጠርጌ ነው ያደረስኳቸው የነበረው። ደርሻለሁ ስትንሽ ኣዲኡኻ ዝሕለፈቶ ሽግራት እያ ትገልጽ ዘላ። ብኸምዝም ብዙሕ መከራታት ሓሊፌ ዕብዮም ዕንጨይቲ ተሰኪመ መጎጎ ሰንኪቴ ዕብዮም ኣኺልለይ እንዳበልካ ከለኻ ከምዚ ከጋጥመካ ብምባል ተሓዝና ኣላ ኣዲኡ ማለት እዩ። ስለዚ ኣዳልዩን እየን ዝብላ ዘለዋ ከም ትሪእዎ ዘለኹም ስእሉ ዮናስ እዩ ዝበሃል። ቁፅሪ ቴሌፎን እውን ኣብ ታሕቲ ተጻሒፍልኩም ኣሎ ማለት እዩ። ስለዚ ካልእቲ ንሪኣ ኻኒ ካብ ኣስመራ ንሓፍታ ንምድላይ ዝመፀት ኢና ክንርኢ ማለት እዩ። እኔ ፍሬህይወት ብርሃኔ ይባላለሁ። ከአስመራ ነው የመጣሁት። ምንድን ነው ልትፈልጉ የመጣችሁት? እህቴ ሓፍተይ ካብ አስመራ ማለት እዩ ናይ ኤሮፓ ኣቆፃፅራ 1990 ባፅዕ ምስ ተተሓዘት ኣቦኣ ሒዝዋ ናብዚ መፅዩ በደይ ኣሕዋት ምስ ሓፍተይ ኣቦኣ ሒዝዋ ምስ መፀ ክሳብ ሕጂ ብዝኾነ ብዝተፈላለየ መንገዲ ደሊና ኣይረኸብናያ። እዚ የራኸብ መስበልና ሐጂ ናባኹም መፂና ክንራኸብ። ስሟ ማን ነው? በስንት ዓመቷ ነው አባቷ ወደ አዲስ አበባ ይዟት የመጣው? ስሟ ሸዋይነሽ መኮንን ትባላለች። መኮንን አባተ የ9 ዓመት ሸዋይነሽ መኮንን ያትባል ልጅ ነች መሰለኝ። በዛ ሰዓት ከኔ በታች ነች። አይ አንቺ ታናሽሽ ነው የምትሆነው? ኖር ትሆናለች ወይም በሌላ ክፍለ ሀገር ጓል 9 ዓመት ኮለያ ተፈላልያ ማለት እዩ። ምን አሳ ነዚያ ጓል 9 ዓመት ኮለያ ተፈላልያ ወጣች። ምንም መረጃ የላችሁ። በቃ ወደ አዲስ አበባ እንደመጣሽ ብቻ ነው የምታውቁት። እናትሽ አሁን የት ነው ያሉት? አስመራ።
ያሉት መልካም እህት ወንድሞች አሉሽ አንቺ እና ሰማር እሷ ሶስታችን ዚና ይንስነት ስእለኒ ታ ጠፊያ ዘላታ ተመልኪትላ ዘሎ ይመስለን ታ ብጫፍ ዘላያ ስለዚህ አዲአኻ አብስመሪያ ዘላ ወላዲተን ከአ አብስመሪያ ዘላ ማለት እዩ ንዓን ምድላያ መጽያ ዘላ ዚያ አስታውሳለች شوينش حفتي بزح ጊዜ ለሊና ሲና ኪና ሕጂ ከዓ ንዓኸይ ብህይወት ክትልው ተስፋ ንገብር አዲኸ ሁሉ ጊዜ ከደልክ ያ ክሪእክስ ተስፋ ገብር አዲእኔ አዚያ ለተቀን የሚያስታውሳት ሁሉ ጊዜ ነው የሚያለቅሱት ነው የግድ ነሷ ብዙ ገንዘብ ከፍለው ነው ወደ ኤርትራ ወደዚህ ይላኳት ስለዚህ ከም ሰምዑ ጽናሕኩም ዛኻለይቲ ኻኒ ሓፍታ ንምርካብ ቴሌፎኑን እናታ ተጻሒፉሎ ማለት እዩ ስእልኻ ከም ትሪእዎ ዘለኹም ናይ ንእስነት ዝነበረ ስእለን እዚ ናይ ኣዲኣ ስእሉን ከም ዛቐዲኩም ክትሪእዎ ጽናሕኩም ማለት እዩ ናይ ኣዲእን ስእሊ እዚ እዩ ማለት እዩ ስለዚህ ነዚህን ንምሕጋዝ ከምቲ ኣቐዲመ ዝነገርኩኹም ናይ ክልቲኦም ቴሌፎን ኣሎ ብተታሕቲ ስለዚህ ብኡ ምድዋል ከምኡ ሼር ብምግባር ንሓግዘን ማለት እዩ ስለዚ ጋይስ ናይ ሎማ ዓንቲ ቪድዮ ዝመስል ነይሩ ክሳብ ኔክስት መደብ ንረኸብ ሰላም